ያልተማሩት የ60 ዓመት እናት ወደ ባንክ ጎራ ይላሉ። አንድ ወጣት የባንክ ሰራተኛ እያስተናገዳቸው ነው። ማዘር፣ አቤት። ኑ እዚህ ጋር ይፈርሙ። በጣታቸው እንደሚፈርሙ ሲነግሩት በአካውንታቸው ያለውን በሚሊዮን የሚቆጠር ብር አይቶ በመገረም እማማ፣ ይህ ሁሉ ብር እያለዎት እንዴት አልተማሩም ብሎ ድምፁን ከፍ አድርጎ በኩራት ደረቱን ነፍቶ በተሽከርካሪ ወንበር ወዲህ ወዲያ እያለ ሲጠይቃቸው እናት ወጣቱን ልጅ ባንክሮ ሲመለከቱ ቆዩና በተራቸው ድምፃቸውን ከፍ አድርገው አይ ልጄ፣ ተምረህም እኮ እየቆጠርክ ያለኸው የኔም ብር ነው። አሁንም እናት ዞር ዞር ብለው ዙሪያ ገባውን አዩና ማናጀሩን አየኸው? ልበልጠው የምችለው በትንሽ ዓመታት ነው። እሱም እንዳንተ ተምሯል። አሁንም ግን ኤው ተወጥሮ ሰዎች ብር አመጡልኝ አላመጡልኝ ብሎ ተጨንቋል። አንተም ካላሰብክበት ዕጣ ፋንታህ ይህ ነው። ተምረህ ላልተማርነው ትሰራለህ። ልጁ ደነገጠና ምንድነው ማስብበት? እኔ ባልማርም ጡረታ የወጣሁት ባንተ ዕድሜ እያለሁ ነው። ተማርን ብለው የሚንቁትን ሥራ ሰራ ነበር። ለዚህ ሁሉ ምስጢር ደግሞ ዝቅ ብሎ መስራት ነው። ሀብታም የመሆንን ምስጢር ኩራትን አስወግዶ ዝቅ ብሎ መስራት ነው። ወዳጄ፣ መለወጥ ስኬታማ መሆን ከፈለክ የግድ መማር አይጠበቅብህም። ምክንያቱም ከትምህርት ቤት ይልቅ ሕይወት እጅግ ብዙ ነገሮችን ታስተምርሃለች። ስለዚህ ከታሪኩ ላይ የምንማረው ሀብታም የመሆናችን ምስጢር ዝቅ ብሎ ጠንክሮ የመስራታችን ውጤት ነው። በለጠ እሸቴ ዘሀገረ ኢትዮጵያ